ሰላም እንዴት ናችሁ? ዛሬ እንድናየው የመረጥኩት ርዕስ ኮልድ ሩም ነው። ብዙ ጊዜ ስራዎችን በምለቃቸው በፌስቡክም በቲክቶክም በቴሌግራምም ኮልድ ሩም ምንድነው? እንዴት ነው ዲዛይን የምናደርገው? ፕሮግራም አንድ ፕሮግራም ብትሰራልን ባላችሁት መሰረት ዛሬ ኮልድ ሩምን ዲዛይን ላሳያችሁ እፈልጋለሁ። ከዛ በተጨማሪ ብዙ ጊዜ እንደምናገረው ፕራክቲካሊ መስራትም ማየት የምትፈልጉ ማሰራት የምትፈልጉ ደግሞ ቲክቶክ አካውንቴ ላይ ባዮ ላይ ስልኬን ስለማስቀምጥ መደወል እንደምትችሉ እያሳሰብኩኝ። ስለዚህ አሁን ወደ ቁም ነገሩ ስንሄድ ኮልድ ሩም ምንድነው ከሚለው ስንነሳ ኮልድ ሩም ማለት ምንድነው? ማቀዝቀዣ ማለት ነው። ኢንዳይሬክትሊ አሁን በየቤታችን ላይ ምን አለ? ፍሪጅ አለ። እሱም ትልቁ ፍሪጅ ማለት ነው ኢንዳይሬክትሊ እና ያ ማለት ምን ማለት ነው? አሁን ፍሪጅ ቤታችን ላይ ስንጠቀም በረዶ ቤት አለው። ኖርማሊ የሚያቀዘቅዝ ሲስተም አለው። እና ኮልድ ሩም ምንድነው? መቼ የት ነው የምንጠቀመው? ምን አይነት አፕሊኬሽን ነው ያለው የሚለውን ለምሳሌ ኮልድ ሩም ዲዛይን ሜቶዶሎጂ ፖዘቲቭ ቴምፕሬቸር እና ኔጌቲቭ ቴምፕሬቸር የሚባል ሲስተም አለው። መጀመሪያ ዲዛይን ለማድረግ ዲዛይን ሲስተሙ ፖዘቲቭ ነው ኔጌቲቭ ነው የሚለውን ማወቅ ይኖርብናል። ፖዘቲቭ የሆነው መቼ ነው? ለምሳሌ አትክልት ፍራፍሬ እነዚህ የሚቀመጡበት ከሆነ ፖዘቲቭ ነው የሚሆነው ማለት ነው። ወይም ከዜሮ ዲግሪ ሴንቲግሬድ እስከ 5 ለምሳሌ አምቢየንት ቴምፕሬቸር 27 የሚሆን እስከ 30 ሆኖ ግን ያን እዚህ ኮልድ ሩም ውስጥ ማስቀመጥ የምንፈልገው አትክልት ወይም ፍራፍሬ ከሆነ ዲግሪ ሴንቲግሬዱ እስከ 5 እስከ 0 ዲግሪ ሴንቲግሬድ ማውረድ እንችላለን ማለት ነው። ይሄ ሲስተም ምን ይባላል? ፖዘቲቭ ቴምፕሬቸር ይባላል። ሌላ አሁን ለምሳሌ ፍሪጅ ላይ የላይኛው ክፍል ወይም በረዶ ቤት የምንለው እንዳለ ሁሉ ይሄም ኔጌቲቭ ፕሬዠር አለው። አሁን ፍሪጅ ላይ የላይኛው የበረዶ ቤት የሚሰራው ምንድን ነው የሚባለው? ኔጌቲቭ ቴምፕሬቸር ነው የሚባለው። እና ያ ማለት ለምሳሌ አሁን ትላልቅ ባለ አምስት ኮከብ ትላልቅ ሆቴሎች ስጋ አሳ ምናምን ሲያስቀምጡ ትናንሽ ኮልድ ሩም ፍሪጅ ላይ ተቀምጦ ለዛ ሁሉ ከስተመር ማብቃት አይቻልም። እና ስለዚህ በአንዴ 3 4 5 በሬም ሊሆኑ ይችላሉ የሚያርዱት። ያን ደግሞ በአንድ ቀንም ሊያልቅ ይችላል። እና ሳይበላሽ ረጅም ጊዜ እንዲቆይ ብዙ ቮሊዩም ያለውን ለማስቀመጥ እንዲቻል ዘንድ ምን ይደረጋል? ኔጌቲቭ ፕሬዠር ዲዛይን የሆነ እንደዚህ ኮልድ ሩምን ይጠቀማል። አንዳንዴ ራሱ ቤቱም ይሆናል ዲዛይን የሚደረገው። እና ስለዚህ ከዚህ ተነስተን እንዴት ነው ዲዛይን የምናደርገው የሚለውን አሁን አሳያችኋለሁ ማለት ነው። እኔ ብዙ ጊዜ ያው በእስክሪብቶ ላይ በወረቀትም ካልኩሌት ማድረግ ይቻላል። ግን አሁን አጋዥ የሆኑ ሶፍትዌሮች አሉ። አሁን ለምሳሌ ይሄ ሶፍትዌር ነው ያው የምጠቀመው የሚፈለገውን ዳታ እሰጣለሁ ሪፖርት ይሰራልኛል። ከዛ ተነስቼ ሁሉንም አጠቃላይ ሲስተምን ማወቅ እችላለሁ ማለት ነው። በዋናነት ወርኪንግ ፕሪንሲፕሉ አሁን ይሄ ኮልድ ሩም ለመስራት አዎ ፓኔል አለው። አጠቃላይ ሲስተሙ እንዲሰራ ደግሞ ሪፍሪጀሬሽን ሲስተሙ ኩሊንግ ለምሳሌ አሁን ከ30 ዲግሪ ሴንቲግሬድ ወይም ከ27 ዲግሪ ሴንቲግሬድ እንዴት ነው ወደ ኔጌቲቭ 5 ዲግሪ ሴንቲግሬድ ድረስ ማውረድ የምንችል የሚለው የራሱ የሆነ ትልቅ ግዙፍ ሳይንስ ነው። ግን ራፍሊ በዋናነት እንትኖች አሉ ፓርቶች አሉ። እና ምንድነው የሚያደርገው ያ ፓርት ምንድነው የሚያደርገው የሚለውን በሌላ ፕሮግራም በሰፊው የምሰራላችሁ ነው የሚሆነው። አሁን ፍሪጅ ቤታችን ላይ የምንጠቀመው ወይም ይሄም ሲስተም ራሱ ኮምፕረሰር አለው። ኮምፕረሰር የሚባል ፓርት አለው ወይም በተለምዶ ወይም ቴክኒሻኖች ሞተር ይሉታል።
ከዛ ከኮምፕረሰር ኮንደንሰር አለው። እንትን ኤክስፓንሽን ቫልቭ አለው። ኢቫፖሬተር አለው። ሶሎኖይድ አለው። ሶሎኖይድ ቫልቭ አለው። ስለዚህ አሁን ፕሬየር ስዊቾች አሉት። እና ኢች ኢንዲቪዥዋል ኮምፕረሰር ምንድነው የሚያደርገው? ኤክስፓንሽን ምንድነው ጥቅሙ? ኮንደንሰር ምንድነው ጥቅሙ? ኤክስፓንሽን ቫልቭ ምንድነው? ሶሎኖይድ ምንድነው ጥቅሙ? የሚለውን በሌላ ጊዜ ሰፊ የራሱን የቻለ በጣም ግዙፍ ሳይንስ ስለሆነ አይደለም ይሄ አምስቱን ፓርት ለብቻው ኮምፕረሰር ምንድነው? እንዴት ነው ሴሌክት የምናደርገው? ቢበላሽ እንዴት ነው ሜንቴን የምናደርገው? ወርኪንግ ፕሪንሲፕሉ እንዴት ነው? ኮንደንሰር ምንድነው ጠቀሜታው? ኤክስፓንሽን ኢቫፖሬተር ምንድነው ጠቀሜታው? ኤክስፓንሽን ቫልቭ ምንድነው? ሶሎኖይድ ቫልቭ ምንድነው ጠቀሜታው የሚለውን በሌላ ጊዜ ያሳያችኋለሁ ማለት ነው። ያ ማለት ኢንዳይሬክትሊ ምንድነው? ቤታችሁ ላይ ፍሪጅ አለ ለምሳሌ እና ምን ያደርግ ከሞተር አለ ይሄ ድምፁን የሚያሰማ ከሱ ደግሞ ሲልድ ካልሆነ በጀርባ በኩል ስትነኩ የሚሞቅ ሽቦ የሚመስል ነገር አለ። እሱ ኮንደንሰር ይባላል። ከሱ ቀጥሎ ኤክስፓንሽን ቫልቭ አለ። ኢቫፖሬተር የሚባል አለ ውስጥ ላይ ሲከፈት ወይም አንዳንዴ ሲበላሽ ስትከፍቱ በረዶ የሚይዝ። ከዛ ሶሎኖይድ ቴርሞስታቶች አሉ እና ልክ እንደዛው እዚህኛው ላይም ኮምፕረሰር፣ ኮንደንሰር፣ ኤክስፓንሽን ቫልቭ፣ ኢቫፖሬተር፣ ሶሎኖይድ እና ያው ኮፐሪንግ ሲስተሞች አሉት ማለት ነው። ስለዚህ አሁን በዋናነት ወደ ዲዛይኑ ስንሄድ ስለዚህ አሁን እዚህ እንደምታዩት ያው ኮልድ ሩም ነው። ኮልድ ሩም አሁን ቅድም እንደነገርኳችሁ ይሄ ፓኔል ነው። ፖሊስታይር የሚባል ፓኔል ይመረጣል። ብዙ ጊዜ 10 ቲክነሱ 10 ሚሊም እና ከዛ በላይ ነው ሬኮመንድ የሚደረገው። ከዚህ ውስጥ አሁን ምን ያለው መሰላችሁ? ኮንደንሰር ማለት አውትዶር ፕሬሸር ስዊችን የያዘ ኮምፕረሰርን የያዘ ፋኖችን የያዘ አለው። ከዛ ኮምፕረሰር ደግሞ እነዚህ ናቸው። አሁን እንደምታዩት እነዚህ ናቸው። ኢቫፖሬተር ብያቸዋለሁ ቅድም። ኢቫፖሬተር ማለት እዚህኛዋ ፓርት እዚች ጋር አለች። ያው እዚህ ጋር ራፍሊ የተቀመጠውን እቃ ለማሳየት ነው። ስለዚህ አሁን እኔ ዲዛይን ፈልገው ዲፔንድ የሚሆነው ምን ላይ ነው? ዋናው ትልቁ ነገር ቤቱ ነው። ወሳኙን መነሻ የምናደርገው ምን ያህል ካሬ ላይ ነው ይሄ ኮልድ ሩም የሚቀመጠው የሚለውን እንግዲህ የምናየው ነው የሚሆነው። ስለዚህ አሁን ኤግዛምፕል አንድ ምሳሌ እንውሰድ ዝም ብለን ራፍሊ ማለት ነው። ድንገት ይሄን ዲዛይን ያደረግነው ከዚህ በፊት ገጥሟችሁ ከሆነ ኦኬ ቼክ አድርጎ እናንተ። ስለዚህ አሁን እኔ መረጥኩኝ ዝም ብዬ ሌንግዙ ስፋቱ ማለት ርዝመቱ 10 ሜትር የሆነ ስፋቱ 5 ሜትር የሆነ ቁመቱ 3 ሜትር የሆነ ቤት ውስጥ ኮልድ ሩምን ማስቀመጥ ፈለግኩኝ። ይህን ስል በወረቀት ወይም በእስክሪብቶ ካልኩሌት ካደረግን ብዙ መጀመሪያ ካልኩሌት የምናደርገው አለ። ይሄ ሶፍትዌር ግን የሚፈለገውን ዳታ እኛ እናስገባለታለን። ግን እንትን ሪፖርትን ጄኔሬት ስለሚያደርግ ችግር የለውም። ስለዚህ እኔ አሁን ምንድነው የማደርገው? አሁን እዚህኛው ላይ ቅድም እንደነገርኳችሁ የቤቱ እርዝመት ለምሳሌ ምን ያክል ነው ይላል። ስፋቱ ምን ያህል ነው፣ ሀይቱ ምን ያህል ነው ይላል። ሩም ኮንዲሽን ማለት ቅድም ብያችኋለሁ። ቤቱ ኔጌቲቭ ነው ወይስ ፖዘቲቭ ነው የሚለውን ሴሌክት ማድረግ ነው። ከዛ እኔ አሁን ልጀምር። ርዝመቱ 10 ነው ብያችኋለሁ። ስፋቱ 5 ነው። ቁመቱ ለምሳሌ 3 ይሁን። ከዛ የቤቱ እንትን ምንድነው? ምን ለማድረግ ነው? ምን ለማስቀመጥ ነው?